ሳይበስሉ ሳያውቁ ሳያስቡ ሳይዘጋጁ ዘው ተብሎ የሚገባበት ሕይወት አይደለም። ከሰማይ የሚመጣ ሙሽራ፣ ወዶ የማይጠላ ታምኖ የማይከዳ ሙሽራ፣ በለሰለሰና በአማረ ድምፅ የሚጠራ ሙሽራ፣ አስተዋይ የሆነ ሙሽራ፣ ሁሉንም የሚወድ ሙሽራ፣ አክባሪ ሙሽራ። እነሆ ሰርጉ ደርሷል። ሙሽሪቷ ደግሞ ተዘጋጅታለች ይላል። ማን ነው ያ ሙሽራ? ኢየሱስ ክርስቶስ ነው። ሙሽሪት የተባለች ማን ነች? ቤተ ክርስቲያን ወይም የምእመናን የነፍሳት ስብስብ ማለት ነው። አንቺ ሴት ካንቺ ምን አለች? ጊዜ ገና ነው አልደረሰም ማለት። አንቺ ሴት እዚህ ላይ ብዙ ጊዜ ብዥታዎች አሉና በደንብ አጥርተን ነው የምናልፈው። በደንብ ተከታተሉ። ወበሳልስት ዕለት ከብካብ ኮነ በቃና ዘገሊላ። በሦስተኛው ቀን በገሊላ ቃና ሰርግ ተደረገ። የዮሐንስ ወንጌል ምዕራፍ 2 ቁጥር 1 ላይ ያለው የእግዚአብሔር ቃል ሲሆን ባጭሩ የዛሬን የቅዳሴ ክፍለ ጊዜ ሙሉ ታሪኩ ከ1 እስከ 12 ስለሆነ ባጭሩ የምንማረው በዚህ ዙሪያ ነው። እንደምታወቀው በሦስተኛው ቀን ሰርግ ተደረገ ይላል። ከምንም በፊት ሰርግ የሚለውን በደንብ አድርጎ ከጋብቻ ከትዳር ለይቶ ማየት ማወቅ ያስፈልጋል። ሰርግ ማለት ባጭሩ ሁለት ተቃራኒ ጾታ ወይንም ወንድና ሴት አስበው ተዘጋጅተው ተባብረው ተዋደው በዕለት የሚፈጽሙት ትልቅ መንፈሳዊና ማህበራዊ ኩነት ነው። ሰርግ ማለት ዜሮ የማይቀድመው ወይንም ደግሞ ሁለት የማይከተለው በአሁናዊ የጊዜ ቀመር ውስጥ የሚኖር ነው። ሰርግ ማለት ልዩነት የሌለበት ሀብታም ድሃ ሳይባል ወይም ደግሞ ተራና ባለስልጣን ሳይባል ሁሉም የሚገኙበት፣ በተለይም ሁለቱ ባለጉዳዮች ተነፋፍቀው ተሳስበው ተነጋግረው በብዙ ውጣ ውረድ የሚያሳልፉት የሚያጣጥሙት ትልቁ ደስታቸው ነው። ሰርግ በነገራችን ላይ አይደገምም፣ አይከለስም። ዛሬ ልጆቻችን ሰርጋቸው ነው፣ ነገ ወደ ትዳር ይሄዳል። ቅድም መጀመሪያ ላይ እንደጠቀስኩት ኖ ልትፈሳ ወናብልቱ ስባተ እስመ በዛ መራበዱ፣ ኑና ደስ በለን ሐሴት እናድርግ፣ እነሆ የሙሽራው ሰርግ ደርሷል። ሙሽሪቷም ደግሞ ታጥባ ታጥና ተዘጋጅታለች። ትለብስ ዘንድ ደግሞ የወርቅ ልብስ የወርቅ ካባ ላንቃ ተደርጎታል ብሎ ታላቁ ወንጌላዊ ቅዱስ ዮሐንስ በራእዩ ምዕራፍ 19 ቁጥር 7 ላይ የተናገረው ሰርግ ማለት ምን ማለት እንደሆነ ይነግረናል። ለምሳሌ በሰማይ ከአምላካችን ከእግዚአብሔር ጋር የምንኖረው ሰርግ በመባል ይታወቃል። የምንኖረው አንድ ነው። ነገር ግን ለብዙ ሺህ ዘመናት ተሰፍሮ ተቆጥሮ በማያልቅ የጊዜ ቀመር ውስጥ ነው የምንኖረው። አዲስ ኪዳንም ልክ እንደዚሁ ፍጹም ደስታ ማለት ነው። ሰርግ ማለት ፍጹም ደስታ፣ ወደር የሌለው አቻ የሌለው እግዚአብሔር ያከበረው ትልቅ ተግባር ነው ሰርግ ማለት። ከሰርግ በኋላ ከሁለትና ከሶስት ቀን በኋላ የሚቀጥለው ጋብቻ ወይም ትዳር ነው። ሰርግ በዕለቱ ፈተና አያገኘውም። ሰርግ በዕለቱ ሁሉም ያደንቀዋል፣ ሁሉም ያከብረዋል፣ ሁሉም ያጨበጭብለታል፣ ሁሉም ያመሰግነዋል፣ ሁሉም ያደንቀዋል። ከዛ በኋላ እንዳልኳችሁ ወዴት ይኬዳል? ወደ ትዳር ወይንም ወደ ጋብቻ ይኬዳል። ጋብቻ ማለት መውደቅ መነሳት ያለበት፣ መጣላት መታረቅ ያለበት፣ ማኩረፍ መሳቅ ያለበት፣
በብዙ ፈተናና በብዙ ወጀብ የሚያልፍ ነው ትዳር ወይንም ጋብቻ ማለት። የጋብቻ መንገዱ አልጋ በአልጋ አይደለም። ወላጆቻችን እኛን የወለዱን እዚህ ያደረሱን ወይም ደግሞ በአሁኑ ሰዓት በትዳር ዓለም ውስጥ ያላችሁ ወንድሞችና እህቶች ትዳር ዋጋ እንደሚያስከፍል ብዙ ውጣ ውረድ እንዳለው ብዙ ፈተና እንዳለው በየቀኑ የሚኖሩት በየቀኑ የሚታመም በየቀኑ የሚታከም ልዩ ሕይወት ነው። ስለዚህ በሦስተኛ ቀን በቃና ዘገሊላ ሰርግ ተደረገ የሚለውን ባጭሩ ለማየት ጌታችን አምላካችን ኢየሱስ ክርስቶስ ከገዳመ ቆሮንቶስ ጾሞ ጸልዮ ከወጣ በኋላ ወደ ሌላ ተግባር ከመግባቱ አስቀድሞ ወንጌልን ለማስተማር ከመሰማራቱ አስቀድሞ በቃል ከመናገሩ አስቀድሞ ወንጌልን የሰበከው በተግባር ነው። ጋብቻ እግዚአብሔር ያከበረው ነው። ጋብቻ የእግዚአብሔር መንግሥት ነው። ጋብቻ የሰው ልጆች ፍላጎት አይደለም። ጋብቻ በእኛ መሻት፣ በእኛ ጸሎት፣ በእኛ ጥረት፣ በእኛ ገር፣ በእኛ ትሩፋት የመጣ አይደለም። ጋብቻ ጽናት ይጠይቃል። ጋብቻ ዓላማን ይጠይቃል። ጋብቻ ናፍቆትን ይጠይቃል። ጋብቻ ስሜትን ይጠይቃል። እንደምታወቀው በኦሪት ዘፍጥረት ምዕራፍ 2 ቁጥር 14-18 ላይ ኢኮነ ሰናይ ለጓለናው ይንብር ባይትቶ አላ ነገር ሎቱ ቢጽ ይረዶ የሰው ልጅ ብቻውን ኖር ዘንድ መልካም አይደለም፣ ይልቁንም የሚመቸውን ረዳት እንፍጠርለት ብሎ እግዚአብሔር አጀንዳ ይዞ በስላሴነቱ መክሮ ሔዋንን እንዴት አድርጎ እንደሰራት እንመለከታለን። አዳምና ሔዋን እንደምታወቀው አንድ ላይ አልተፈጠሩም፣ አንድ ላይ አልተሰሩም። አዳም ከተፈጠረ ከሳምንት በኋላ ነው ሔዋንን ከአዳም ጎን የሰራት። ለምንድን ነው ያልን እንደሆነ አንድ ላይ ያልፈጠረበት ዋናው ምክንያት ሳልፈልጋት ያለ ፍላጎቴ ጫንክብኝ እንዳይል፣ ላጠፋው ጥፋት ምክንያት እንዳይደረድር ደግሞም ደርድሯል። አልቀረበትም። አዳም ደርድሯል። አንተ የሰጣኝ ሚስት ነች ይህንን ያስበላችኝ ብሎ ተናግሯል። እና በሳምንት ጊዜ ውስጥ በ7 ቀናት ውስጥ ሁሉም እንስሳት አራዊት፣ እንደዚህ ኮርማ በሬና ጥጃ ላም ሁለት እየሆኑ ሁሉ በየነገዱ በየዘርፉ በየአዝማዱ እየሄዱ ስም እያወጣላቸው እየመረቃቸው ሲመለሱ ሲደሰቱ እያየ አዳም ይፈልግ ነበረ። አዳም ይዘጋጅ ነበረ። አዳም ራሱን ያዳምጥ ነበረ። ስለዚህ ጋብቻ ሳይበስሉ ሳያውቁ ሳያስቡ ሳይዘጋጁ ሰው ተብሎ የሚገባበት ሕይወት አይደለም። መዘጋጀት ያስፈልጋል። ማሰብ ያስፈልጋል። መፈለግ ያስፈልጋል። ራስን ማዳመጥ ያስፈልጋል። በምን እንዴት መቼ የሚለው ሁሉ ካልኩሌት ተደርጎ በደንብ መታሰብ ስላለበት አዳም ሳምንቱን ሙሉ ፊቱ ላይ ሳቅ አልነበረም። አዳም ሳምንቱን ሙሉ አንድ ነገር እንደሚጎለው ያውቅ ነበረ። አዳም ሳምንቱን ሙሉ ምንም በቅዱሳን መላእክት መካከል ቢኖርም እንኳን እንደሱ ያለ ረዳት አልተገኘለትም። መላእክት ለሱ ረዳት በሌላ መንገድ ሊሆኑ ይችላሉ እንጂ እንደሱ አይደሉም። እነሱ ከእሳት ከነፋስ የተፈጠሩ፣ እሱ ደግሞ ከአራቱ ባህርያት የተፈጠረ ነው። ስለዚህ ለሱ የሚመች ረዳት፣ የሚያሳርፈው ረዳት፣ የሚያነጋግረው ረዳት፣ በቅርበት የሚያገኘው ረዳት፣ የልቡን መሻት የሚያካፍለው ረዳት ያስፈልገው ነበር አዳም። እና የአዳምን የአንድ ሳምንት ሙሉ ፍላጎቱ በእግዚአብሔር ዘንድ ታውቆለት አምላካችን እግዚአብሔር የሰው ልጅ ብቻውን ይኖር ዘንድ መልካም አይደለም፣ ብቻውን መኖር መልካም አይደለም፣ የሰው ልጅ ብቻውን መኖር መልካም አይደለም ካለ እግዚአብሔር ለብቻ መኖር ነው የሚል ካለ ትንሽ አእምሮ መቃወስ ያለበት። ጌታችን በማቴዎስ ወንጌል ምዕራፍ 18 ላይ እንዳስቀመጠው አራቱ ባህርያት የተስማሙለት ምናልባቱም ድንግልናውን ቅድስናውን
ሰብአዊ ማንነቱን አክብሮ ተቋቁሞ መኖር የሚችል ሰው ካለ እሱ የእግዚአብሔር ምርጫ ነው። እንደዛ እድል ያለው ሰው ሊኖር ይችላል። ለብቻ መኖር ያለበት አራቱ ባህሪያት የተስማሙለት መታገስ የሚችል ራሱን መጠበቅ የሚችል ራሱን መግዛት የሚችል ራሱን ማስተዳደር የሚችል ነው። ከዛ ውጭ ሁሉም ሊያገባ ፍሬ ሊያፈራ ዓለምን ሊሞላ የእግዚአብሔር ፈቃዱ ነው። የእግዚአብሔር የመጀመሪያ ትእዛዙም እኮ ብዙ ወተባዙ ወምልኡ ለምድር ብዙ ተባዙ ምድርንም ሙሉ ነው። ይሄ የእግዚአብሔር ትእዛዙ ነው። እግዚአብሔር ለሰው ልጅ የሰጠው ልዩ ጸጋ ስጦታው ነው። ስለዚህ በእንደዚህ አይነት ሁኔታ አዳምን አስተኝቶ ከቀኝ ጎኑ እሱን የመሰለች ለእሱ የምትረዳ የምታገለግል ይልቁንም የምትመችላል የትዳር አጋር የምትኮሰኩስ የምትጎረብስ ሳትሆን የምትመች የምታሳርፍ የምትመክር የምትዘክር ግዴላቸው። እኔ በእናንተ ጓዳ መንጎዳጎድ አልፈልግም። ትምህርቱን ብቻ ነው የማስቀምጠው። እዛም ስለማይመለከተኝም ልምዱም ብዙም ምንም ነገር ስለሌለ እዛ ውስጥ አልገባም። እናንተ እዛ ይከደን እና ባጭሩ ሔዋንን አሳምሮ ሲሰጠው ከዛም በኋላ እቺ አጥንት ከአጥንት ስጋ ከስጋ በነገራችን ላይ ትምህርት ተከብካት በቤተ ክርስቲያን ውስጥ በጣም ወሳኝ ትምህርት ነው። ቀላል ትምህርት አይደለም። የጋብቻ ትምህርት በጣም ወሳኝ ትልቅ ትምህርት ነው። ዛሬ የጋብቻ ቅጥ አምባሩ በጠፋበት ወንድ ከወንድ ሴት ከሴት በሚጋባበት ሁሉም ትዳርን ሙከራ በሚያደርግበት እንደ ፋሽን በሚቀያየርበትና በሚለዋውጥበት አንድ ላይ መጽናት በተሳነበት በዚህ ዘመን የጋብቻን መሰረታዊ ማንነት ወይንም መጽሐፍ ቅዱሳዊ ዳራውን በሚገባ ጠንቅቆ አበጥሮ አመስጥሮ አሳምሮ ማስተማር በጣም ወሳኝ ነው ለማህበረሰባችን። ስለዚህ አዳም ከዛ ጊዜ ጀምሮ አዳም መሳቅ ጀመረ። አዳም ደስታውን ማጣጣም ጀመረ። አዳም እንደሱ ያለው ረዳት ሲያገኝ ፍለጋውንና መባዘኑን አቆመ። ክብርና ምስጋና ለአምላካችን ነው። የሰውን ችግር የሚያውቅ አምላክ ነው እግዚአብሔር። ስለዚህ ሊቀ ስዩማን ዮሴፍም ባለቤቱን የብዙ ጊዜ ፍለጋቸውን መንከራተታቸውን ወይም ደግሞ ዝግጅታቸውን አጠናቀው ዛሬ ለዚህ ስለበቃችሁ እንኳን ደስ አላችሁ እንላለን። ቤተክርስቲያናችን ለጋብቻ ትልቅ አክብሮት ትሰጣለች። አንደኛ የጋብቻ አመሰራረቱ የጫካ የለም፣ ጫካ ውስጥ አልተመሰረተም። አውላላ ሜዳ ላይ አልተመሰረተም፣ ወይም ደግሞ በአዳራሽ አልተመሰረተም። ጋብቻን የመሰረተው እግዚአብሔር ነው። የጋብቻ መስራቹ እግዚአብሔር ነው። የመሰረተው በኤድን ገነት ነው። ለአዳምና ለሔዋን ክብር ከመስጠቱ የተነሳ ብዙ ተባዙ ምድርንም ሙሉ ብሎ የመረቃቸው የባረካቸው አምላካችን ልዑል እግዚአብሔር ነው። ዛሬ ጋብቻ በብዙ ቦታ ሲፈጸሙ ሲከናወኑ እናያለን። ነገር ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆቿ ጋብቻቸው የሚመሰርቱት በእግዚአብሔር ፈቃድ በሥርዓተ ተክሊል ያ ካልተቻለ ደግሞ ሰው እንጂ መልአክ አይደለምና መውደቅና መነሳት ስላለ እግዚአብሔር የእንደገና አምላክ ስለሆነ የኔ ነገር አለቀ ደቀቀ አከተመ ተደመደመ ተፈጸመ አይባልም። ለምን? የእንደገና አምላክ ነው እግዚአብሔር። የሰው ልጅ የእንደገና እድል ያለው ፍጥረት ነው፣ የታደለ ፍጥረት። መላእክት የእንደገና እድል የላቸው። የእንደገና እድል ለምንድን ነው የሌላቸው? የሚኖሩት በፍጻሜ ዓለም ነው። እኛ የምንኖረው በጅማሬ ዓለም ነው። አንድ ጊዜ በፈተና ውስጥ እንዲያልፉ ተደርገው ተፈጥረዋል። የወደቁት ወድቀዋል፣ አልተነሱም። ያልሳቱት እንደ ሃይማኖታቸውን አምላካቸውን እንዳገለገሉ ይገኛሉ። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች እኔ ወድቄያለሁ፣ ችግር ገጥሞኛል፣ ጋብቻዬን እንዴት አድርጌ በቁርባን አደርጋለሁ ብላችሁ ለምታስቡ ምናልባት የኛ ኃጢአት የሰው ኃጢአት በውቅያኖስ ውስጥ የተጣለች ትንሽ ጠጠር የማትታይ ጠጠር
ንስሐን የሚያልፍ ኃጢአት የለም። የእግዚአብሔር ልጅ ምሕረት የሚገዳደር ኃጢአት የለም። ከእግዚአብሔር ሥጋ ወደሙ ከደሙ የሚያልፍ ኃጢአት የለም። እግዚአብሔር የይቅርታና የምሕረት ባለቤት ነው። አመስግኑት እስኪ አምላክ። ስለዚህ በደንብ ሊገባን የሚገባው ለመጀመሪያ ጊዜ ጋብቻን የመሰረተው የባረከው የመረቀው አምላካችን ልዑል እግዚአብሔር ነው። ቅድም ወደ አነሳነው የመነሻ ትምህርታችን ስንመለስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ታላቁ መምህር፣ አክባሪ መምህር፣ ክብር የሆነ መምህር፣ የሚከበር መምህር በነዛ በድሆች በነ ዶኪማስ ሰርግ ላይ ተገኘ። ዶኪማስ በጣም ብልህ ሰው ነው። ይገርማቸዋል። ሲጠራ እናቱን እንኳን አልተወም። የጌታ እናት እዛ ነበር ይችላል። ከደቀ መዛሙርቱ ጋራ ከተማሪዎቹ ጋራ ነው የጠራው። አሁን እናት የጋብቻ ጥሪ ካርድ ላይ ስናይ ለልጆች ቦታ የለንም የሚል የታችሁ አታውቁም ወይ? ጽፋችሁ መታውቁም ትኖሩ ይሆናል። ለልጆች ቦታ የለንም። ምንድነው ልጆቹ ቢለማመዱ? አይ ሰው እንደ ቤቱ እንጂ እንደ ጎረቤቱ አይደለም፣ አቅማችንን የምናውቀው እኛ ነን፣ እዚህ ላይ ተወን የምትሉ ትመስላላችሁ አይደለም? ግን መባረክ ነው እና ጌታ በሰርግ ላይ በተገኘ ጊዜ በጣም እሳት የላሱ ጠጆች ነበሩና የነበረውን የወይን ጠጅ እንዳለ ሲያልቅበት ይወጣል ይገባል። ዶኪማስ ተጨንቋል። ዶኪማስ በጣም ተጨንቋል፣ ግራ ገብቶታል። እንደ አንዳንዶቹ ደግሞ ትችት ጀምረዋል። ይሄ አቅሙን የማያውቅ ይህን ሁሉ ሕዝብ ጠርቶ ምን ለማድረግ ነው ለመሆኑ ሳይዘጋጅ ሳያስብ፣ ይልቁንም ደግሞ ይህንን ታላቅ መምህር ከደቀ መዛሙርቱ ጋር ጠርቶ የእሱን እናት ታላቋን እመቤት ጠርቶ እንዴት የሚበላ የሚጠጣ እንዴት ይጠፋል? እንዴት ከውሃ እህል የምናወራረድበት ውሃ እናጣለን ብለው ብዙዎቹ መበሳጨት ጀመሩ። እግዚአብሔር ከዚህ ሰውራችሁ። እውነት ነው፣ በጣም ይጨንቃል። ይህ ማለት ምንድነው? የእሱ መውጣት መግባት በእኛ አነጋገር ሰርገኛው ደረሰ በርበሬ ቀንጥሱ አይነት ማለት ነው። ስለዚህ በዚህ በችግሩ ሰዓት በዶኪማስ የመከራና የሐዘን ጊዜ ማን ደረሰለት? የጌታ እናት፣ የሰው ችግር ቶሎ የሚገባት ከልጇ ጋር መንፈስ ቅዱሳዊ ግንኙነት ያላት ምን አለች? ችግሩን አይታ ይገባታል። ወይንኪ አልቦሙ ወይን እኮ የላቸው አለችው ለልጇ። አያችሁ፣ አሁን ያለቀብን ነገር ብዙ ነገር አልቆብናል። ማን ይንገርልን? እኛ ነግረን እንዳንሰማ ቅንነቱ የለንም፣ ፍቅር የለንም፣ አንድነት የለንም። ቂም በቀል ቤት ሰርቶብናል። ዘረኝነቱ፣ ሌብነቱ ቤት ሰርቶብናል። እንዴት እስማል? ከዚህ መመለስ አለብን። ቅዱሳን አባቶቻችን ደጋጎችና መልካሞች ስለሆኑ የሰው ችግር የሚገባቸው ስለሆኑ ወደ አምላካቸው ወደ እግዚአብሔር ይለምኑልናል፣ ይማልዱልናል። ስለዚህ እመቤታችን ምን አለች? ወይንኪ አልቦሙ የወይን ጠጅ እኮ የላቸውም ባለች ጊዜ ኦቤ ሲቶ ምን ትቤ ምስሌኪ አንቺ ሴት ካንቺ ምን አለች? ጊዜ ገና ነው አልደረሰም አላት። አንቺ ሴት እዚህ ላይ ብዙ ጊዜ ብዥታዎች አሉና በደንብ አጥርተን ነው የምናልፈው። በደንብ ተከታተሉ። አንቺ ሴት ማለት ሌላ ትርጉም የሚሰጡ ወገኖች እንዳሉ ግልጽ ነው አይደለም? አይደለም ወይ? ሌላ ትርጉም የሚሰጡ አንቺ ሴት ማለት ምን ማለት ነው? መጀመሪያ ሴት የሚለውን ትርጉሙን እንወቅ። ሴት ማለት ረዳት፣ ምትክ ማለት ነው። ምትክ የሴት የመጀመሪያ የስሟ ትርጓሜ ምትክ ወይንም ንጻ ጠባይ ያላደፈባት፣ አደብ ጉድፍ ነውር ነቀፋ የሌለባት፣ በንጽህና በቅድስና በድንግልና የታተመች ማለት ነው ሴት ማለት። ሴት ማለት ትርጉሙ የመጀመሪያው ትርጉሙ ይሄ ነው። ልብ በሉ። ሔዋን እስከ ኦሪት ዘፍጥረት ምዕራፍ 3 ቁጥር 20 ላይ ሴት ተብላ ትጠራ ነበር። ልብ በሉ የመጽሐፍ ቅዱስን ምዕራፍና ቁጥር
ከዘፍጥረት ምዕራፍ 2 ከቁጥር 18 እስከ ዘፍጥረት 3 ቁጥር 20 ላይ ሴት 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 እየተባለች ትጠራ ነበረ። ለምን? ወንድ አታውቅም፣ ንጻ ጠባይዋ አላደፈም፣ በንጽህና በቅድስና ያለች የነበረች ስለሆነች ሴት እየተባለች ትጠራ ነበረ። ልክ ዕፀ በለስን ከበሉ በኋላ ንጻ ጠባይዋ አድፎ ወደ ምድር መጥተው ከአዳም ጋር የጋብቻ ሕይወት የትዳር ሕይወት መምራት ከጀመሩ በኋላ አዳም አእምራ ለብእሲቱ ወሰማያ ስማ ሔዋን፣ አዳም ሚስቱ ሔዋንን በግብር አወቃት፣ ስምም አወጣላት፣ ሔዋን ብሎ ስም አወጣላት ይላል። አሁን ሴት የምለው ነገር የሰው መለያ ነው። እንግዲህ አሁን በመለያነት ነው የሚቀመጠው እዚህ ጋር ከወንድ የምትለይበት መለያ ነው እዚህ ጋር። ከዚህ ጀምሮ የምትጠራው በሌላ ስም ነው፣ ሔዋን በሚል ስም። ለምን? አሁን ድንግል አይደለችም። አሁን ንጽህና ቅድስና የለም። ዕፀ በለስን በመብላት ሄደዋል፣ በኗል፣ ጥሏቸው ሄደዋል። ስለዚህ አንቺ ሴት ብእሲቶ አንቺ ሴት ለምን አላት ካላችሁ እመቤታችን ንጻ ጠባይዋ ያላደፈባት በንጽህና በቅድስና በድንግልና ያለች ስለሆነ ኦብእሲት በመጀመሪያ በዳግማዊት ሔዋን የገነት ስም ወይንም ግብር ጠራት። ምን ለማለት? አንቺ ንጽሕት ነሽ፣ አንቺ ቅድስት ነሽ፣ አንቺ ድንግል ነሽ፣ ንጻ ጠባይሽ ያላደፈብሽ ነሽ ብሎ ሊተረጉም ነው። አንድ ይሄን ያዙ። በዮሐንስ ወንጌል ምዕራፍ 19 ቁጥር 26 ላይ ጌታ የሚወደውን ደቀ መዝሙር ባየው ጊዜ ይላል፣ እናቱና ደቀ መዝሙሩ ወንጌላዊ ዮሐንስ የሚወደውን ይላል፣ ለሱ በሚታሰብለት ሰዓት ለእናቱ አስቦ አንቺ ሴት እነሆ ልጅሽ ማናት እናቴ ብሏል አላለም። ኦብእሲቶ አንቺ ሴት እነሆ ልጅሽ፣ አንተ ሰው እነኋት እናት ብሎ አደራ አቀባበለ። በእናትና በልጅነት ደረጃ በመስቀል ላይ እንኳን ሆኖ በፊቱ ላይ ምራቅ እየተፉ በጦር እየተወጋ የእናቱን ንጽህና ቅድስና ድንግልና አንቺ ሴት በማለት ነው የተናገረው የመሰከረው። ስለዚህ ይህንን በዚህ ከተረዳ ከአንቺ ጋር ምን አለኝ የሚለው ንግግር ትንተና የሚያስፈልገው ነው። እንደምታወቀው መጽሐፍ ቅዱስ የተጻፈው የመካከለኛ ምስራቅን የአነጋገር ዘዬና ዘይቤን መሰረት አድርጎ ነው። የመካከለኛ ምስራቅ ታሪክ፣ የአኗኗር፣ የእረኝነት፣ የግብርና በጥቅሉ ባህላቸውን፣ ታሪካቸውን፣ ማንነታቸውንና የበቀሉበት ማህበረሰባዊ እሴቶቻቸውን መሰረት በማድረግ ነው ወንጌላውያን መጽሐፍ ቅዱስን የጻፉት። ለምሳሌ በእኛ በኢትዮጵያውያን አነጋገር እኔ ካንተ ጋር ምን አለኝ፣ እኔ ካንቺ ጋር ምን አለኝ ካል ገመዱ ሰንሰለቱ ተበጠሰ ማለት አይደለም? አይደለም ወይ? በእኛ አነጋገር ይሄ ነው። አንድ ሰው እኔ ካንተ ጋር ምን አለኝ ጌታዬ ዞር በልልኝ፣ በቃ ፈጽሞ ግንኙነቱ ተቋርጧል፣ መስመሩ ተቋርጧል ማለት ነው። ምናምን አሁን የሚያመለክተው በኢትዮጵያውያን አነጋገር የጠላትነት፣ የጥላቻ፣ የመገፋፋት፣ የመናናቅ፣ ያለመቀባበል፣ ያለመደማመጥ ነው። በእኛ በኢትዮጵያውያን የሚያሳየው ይሄ ነው። በእነሱ በእስራኤላውያን አነጋገር ግን አንቺ ያልሽውን አንቺ የጠየቅሽውን እንዳላደርግ የሚከለክለኝ ምን ነገር አለ ማለት ነው ትርጉም። የጠየቅሽኝን ያሳሰብሽኝን እንዳላደርግ የሚከለክለኝ በእኔና በአንቺ መካከል ምን ሰብ አለ እንደማለት ነው። ባጭሩ መጽሐፍ ቅዱሶችን መሰረት አድርገን እኔ አንደኛ ሁለተኛ መጽሐፈ ሳሙኤል ምዕራፍ 16 ቁጥር 11 ላይ ልጁ አቤሴሎም ዳዊትን በሚያሳድድበት ሰዓት በአጠቃላይ የቁባቶችን በአደባባይ ከደፈራቸው በኋላ
ዳዊትን እያሳደደው ዳዊት ደግሞ ወደ ደብረ ዘይት አቀበቱን እየወጣ እየሸሸ ባለበት ሰዓት ጥቂት ወዳጆቹና ጠባቂዎቹ አብረውት ነበሩ። ከሱ አጠገብ ደግሞ የሳኦል የልጅ ልጅ ሳሚ ወልደ ጌራ የሚባል ዳዊትን ይሰድበው ነበረ። ክፉኛ ስድብ ይሰድበው ነበረ። እሱ መድገም አያስፈልግም። ስለዚህ የእሱ የእህቱ ልጆች በጣም የታወቁ የጦር አርበኞች አቢሳና ኢዮአብ ጌታችንን ንጉሱን ጌታን እንዴት ይሰድበዋል? ሄደን አንገቱን ከላዩ ላይ እንቁረጥ ብለው በተነሱ ጊዜ ምን አላቸው? እናንተ የጽሩያ ልጆች እኔ ከእናንተ ጋር ምን አለኝ? ምናልባትም እግዚአብሔር ስደበው ብሎ ልኮታል። ይስደበኝ፣ ማን ያውቃል? በዚህ በመከራዬና በስቃዬ ጊዜ እግዚአብሔር ይህንን ሁሉ ውርደቴን ሰምቶ ይህንን መዋረዴን ሰምቶ ይህንን መንከራተቴን አይቶ ይህንን መናቅን አይቶ እግዚአብሔር ለበረከት ይለውጥልኛል አለ ዳዊት። አቤት ዳዊት እንዴት ያለ ደግ ሰው ነው! ዛሬ ራሱ ሲሰድብ ነው የሚኖረው። ትውልዱ ራሱ ሲሰድብ ነው የሚኖረው። ታዲያ ምን አለ? በደንብ መዝኑት። አሁን እነዚህ ሰዎች የተቆረቆሩት ለዳዊት ነው። ንጉሳቸውን ያ ሰውዬ እንኳን አይደለም ጫፉን መንካት እንዴት ይሰድባል ብለው በዳዊት ፍቅር በመቃጠል ነው የተነሱት። ግን ዳዊት እናንተ ሰዎች እኔ የተሰደድኩት ያለ ምክንያት አይደለም፣ በደል ፈጽሜ አምላኬን በድዬ ነው። እሱ ሰውዬ የላከብኝ እግዚአብሔር ነው። ይህን እግዚአብሔር የላከው ሰው ሄዳችሁ አንገቱን ብትቆርጡ ለኔ የወዳጅ ተግባር ሳይሆን የጠላት ነው ያላችሁ። ስለዚህ ከእናንተ ጋር ምን ጠባለች? ምን በደልኳችሁ? ፍቅር አይደለንም ወይ? እኔ ንጉሳችሁ አይደለሁም ወይ? ዛሬ ጊዜ ቢጥለኝ ጊዜ ፊቱን ቢያዞርብኝ እንዳልተሰገደብኝ እንዳልተሰገደልኝ ቅኔ እንዳልተቀኙልኝ ዛሬ አንድ ተራ ለማኝ ቢሰድበኝ ምን ቸገራችሁ ማለት ነው። ዛሬም ተሳዳቢዎች እንደ ሳሚ ወልደ ጌራ ሲሳደቡ ሲራገሙ የሚውሉ በዝተዋል። ስለዚህ ከአንቺ ጋር ምን አለኝ ማለት የስምምነት የመግባባት የመደማመጥ የመረዳዳት ያለ ንግግር መናበብ ማለት ነው። የመንፈስ መናበብ ማለት ነው። ሶስተኛ ነው። በዮሐንስ በማቴዎስ ወንጌል ምዕራፍ 28 ቁጥር 28 ላይ ጌታ አጋንንት ያደሩበትን ጌታ ሲገስጻቸው ወልደ እጓለ እመሕያው መጻእከኑ ከመ ትሳቅየነ ዘእንበለ ይብጽሕ ጊዜነ። ጌታ ሆይ ያለ ጊዜያችን ልታጠፋ መጣህን? እኛ ካንተ ጋር ምን አለን አሉት። ማነው እነዚህ? እነማን ናቸው ያሉት? በሏ አጋንንት ናቸው። እስኪ እዚህ ላይ በደንብ አድርገን እናብስለው አይምሯችንን። እግዚአብሔር ይፈትልን። አመስግኑት እግዚአብሔር። አሁን አጋንንት ይሄ ምን አለኝ የሚለው ነገር ስድብ ከሆነ እንኳንስ ለመሳደብ አይደለም ጌታን ፊቱ የሚቆሙበት አቅምና ጉልበት የላቸው። አጋንንትን ያምኑ ቦቱ ወይ ደነግጹ። አጋንንት ያምናሉ፣ ከማመን አልፎ ግን ይንቀጠቀጣሉ ይላል። ስለዚህ ምን ማለታቸው ነው? ያለ ጊዜያችን ልታጠፋ መጣህን ማለታቸው። እኛ የምንጠፋው በዕለተ ዓርብ አንተ በእርቃንም በተሰቀልክ ጊዜ ነው። የዲያብሎስ ሥርዓተ ቀብሩ የሚፈጸመው ግዛቱ የሚፈርሰው የሚደረመሰው የዛለት ነው። አሁን ደግሞ ጊዜው ገና ነው። አንተ ውጡ ብትለን አንወጣም ብለን ካንተ ጋር የምንከራከርበት አንተን የምንቋቋምበት ምን አቅም አለን? ምን ጉልበት አለን ማለታቸው። በዚህ መልኩ ተረዱ። የካህናት ትልቁ ስራቸው መሸምገል ነው፣ ማግባባት ነው። እንደዛ ሰዎች ሰው ነው እኮ የሚሰጡት ዕቃ አይደለም። ዕቃ ባይሆን ኖሮ አውቀው መለመን አያስፈልግም። እንጀራና ዳቦ ቢሆን ኖሮ ቆሞ መለመን አያስፈልግም። ቁጭ ብሎ አምጣ ማለት ነው። የሚጠጣ የሚለበስ ቢሆን ኖሮ በጣም ሲምፕል የሆነ ነገር ነው፣ አምጡ ማለት ይቻላል። ሰዎች እኮ የአብራካቸውን ክፋይ እኮ ነው የሚሰጡት። የአብራካቸውን ክፋይ እናት እኮ ዋጋ ከፍላ እሷ እንቅ
እንቅልፍ አጣ በጀርባዋ ላይ በሆዷ በእቅፏ አሳርፋ አስተኝታ ጦቷን አጥብታ ከሰውነት ጎዳና ወጣ ያሳደገች ልጅ እኮ ነው የምትሰጠው። ዕቃ አይደለም እኮ ቁስ አይደለም። ስለዚህ ይህንን ደግሞ ለጋብቻ አክብሮ ሰጥቶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋብቻ አክባሪ ነች። ጋብቻን ታበረታታለች። ስለ ጋብቻ ትመክራለች በሰፊው በጥልቀት። ስለዚህ ጋብቻ ዋጋ ስላለው አምላካችን መድኃኒታችን ኢየሱስ ክርስቶስ በቃና ዘገሊላ በሰርግ ላይ ተገኝቶ ያለቀውን ሁሉ ሞልቶ የጎደለውን ሞልቶ ያዘኑትን አረጋግቶ ደስ አሰኝቷቸዋልና የበረከት አምላክ ያው እግዚአብሔር ሁላችንን በበረከቱና በረድኤቱ ይጎብኛል። አጨብጭቡለት። ዛሬም ልጃችን ሊቀ ስዩማን ዮሴፍ ቅድም መምህር ብዙአየሁ እንደተናገረ ሁሉ ጥሩ ካህን፣ ጥሩ አገልጋይ፣ ደግሞ ታማኝ ስራ ማዋቂ የቤተ ክርስቲያናችንን መዋቅር ቀኖና ዶግማ ጠብቆ የሚያገለግል የሚሰራ በመሆኑ እሱንም ደግሞ ለዚህ ስላበቃው አባቱን በቅርብ ጊዜ ስለሄዱበት እንደ አባትም እንደ ወንድምም እንደ አገልጋይ ካህንም ሆኖ ይህንን ጋብቻ ማክበር አስፈላጊ ነው ብለን ነው የተገኘነውና እንግዲህ ጋብቻቸውን እግዚአብሔር ያስምርላቸው፣ ይቀድስላቸው፣ ይባርክላቸው። ጋብቻቸው ዛሬ ነች። ቁጭ በሉ። ጋብቻ ዛሬ ነች። ነገ እንግዲህ ትዳር ይቀጥላል። ሰርግ እንዳልኳችሁ በቃና ዘገሊላ ሰርግ ተደረገ የሚለው ሰርግ አሐቲ ነች ማለት ነው። ባጭሩ እዚህ ላይ ነገሮቻችን ያለ መቋጫ መደምደሚያ ያለ ጉልላት የለብንምና ቅድም እንደጠቀስነው ኑ ደስ በለን ሐሴት እናድርግ፣ ሙሽራው ተዘጋጅቷል፣ ሙሽሪቷም ደግሞ ተዘጋጅታለች፣ ቀኑ ደርሷል ይላል ዮሐንስ። ማን ነው ያ ሙሽራ? ከሰማይ የሚመጣው ሙሽራ፣ ወዶ የማይጠላ ታምኖ የማይከዳ ሙሽራ፣ በለሰለሰና በአማረ ድምፅ የሚጠራ ሙሽራ፣ አው አስተዋይ የሆነ ሙሽራ፣ ሁሉንም የሚወድ ሙሽራ፣ አክባሪ ሙሽራ። እነሆ ሰርጉ ደርሷል፣ ሙሽሪቷ ደግሞ ተዘጋጅታለች ይላል። ማን ነው ያ ሙሽራ? ኢየሱስ ክርስቶስ ነው። ሙሽሪት የተባለች ማን ነች? ቤተ ክርስቲያን ወይም የምእመናን የነፍሳት ስብስብ ማለት ነው። እኛን ጨምሮ እኛ ሙሽሮቹ ነን። እሱ ታላቁ ሙሽራ ይመጣል ሊሰበስበን፣ በእቅፉ ሊያኖረን። ስለዚህ ወንጌላዊ ዮሐንስ ከምጽአት በኋላ በሰማይ የምንኖረው ኑሮ በሰርግ ነው የመሰለው። በምን መሰለ? ንገሩኛ። በምን መሰለ? በሰርግ በጋብቻ አልመሰለም። ጋብቻ ብዙ አይነት ጠባይ አለው። በትዳር አልመሰለም። ትዳር ብዙ አይነት አለ። ለምንድን ነው በሰርግ የመሰለው ያላችሁ እንደሆነ ቅድም እንደተናገርኩት ዜሮ የማይቀድማት አንድ የማይከተላት በአሁናዊ የጊዜ ቀመር ውስጥ የምትኖር ማለት ነው። ክርስቶስ ከኛ ጋር የሚኖራት ኑሮ አንዲት ለምን ተባለች? ሰርግ ለምን አንድ ተባለ ካላችሁ የጊዜ የወራት የሰዓታት የቀናት የወራት የሳምንታት የወራትና የዘመናት የዓመታት ጊዜ መቁጠሪያ ፀሐይና ጨረቃ ከዋክብት ስለሚያልፉ ስለማይኖሩ በሰማይ የሚያበራው ጠፈር ደፈር የማይጋርደው ተራራ የማይከለክለው ጨለማ የማይበግረው በማይጠፋ በማይጨልም እውነተኛ የብርሃን ከተማ የሚኖር ጌታችን አምላካችን እሱ ብቻ ብርሃናችን ስለሆነ ለዚህ ነው አንድ ተብሎ የሚነገረው። ስለዚህ እሱ ከኛ ጋር ያለው ህብረት፣ እሱ ከኛ ጋር ያለው ትስስር፣ ከቤተ ክርስቲያናችን ጋር ያለው ትስስር ሰርግ ተብሎ ነው የተጻፈው። ሁላችሁንም እግዚአብሔር ባርካችሁ ይቀድሳችሁ።